ገንዘብ ስለሚያስፈልገኝ በዚህ በማየው በርካሽ ነገር አንተን አሳልፈኝ ሰጣ። አንተ ስለሞት አይመለከተኝም። ቶፋ እንዴት እንደዚህ ያደርግ ይችላል? ከመሐከላችን አንድ ወንጀለኛ ሰው አለ። እኛ ሩታን ስንደግፋት ለደረሰባት በደል ወይም የሆነ ማፍቷ ከተጋፋም ራሱ ከአብርሽ ቤተሰብ ጋር ሆነን ይሄ ነገር ለምን ይሆናል የሚል አይነት መፍትሄ የሚያመጣ አይነት ነገር ቢሆን ነው እንጂ ሁሉም እዛ ሆኖ በዚህም በዛም ሆይ ሆይ የምትሉ ከሆነ እነዚህ ልጆች እየባሰባቸው እየተባባሰ ነገሮች ይሄዳል እንጂ ምንም የሚስተካከል ነገር የለም። ሰላም ሰላም፣ ውድና እየተከበራችሁ የቻናሌ ተከታዮች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ አለው ፈጣሪ የተመሰገነ ይሁን። ጠፋሁባችሁ አይደል? ይሄን ሰሞን ትንሽ ብዙ ነገሮች ተወሳስቦብኝ ነው የጠፋሁበት። ዋና ምክንያት ያ ነው። እንግዲህ ትንሽ ነገሮች አልተመቻቹልኝም። አብርሽም እንደምታወቀው ቡታጀራ መጥቷልና ከሱም ጋር አንዳንድ ነገር እያወራን ስለነበር ነው ትንሽ የጠፋሁት። ሁላችሁም ሰላም እንደሆናችሁ ተስፋ አደርጋለሁ። ዛሬ በአዲስ ነገር ከች ብዬላችኋለሁ። የአዲስ ነገር ምንድነው ካላችሁ አብርሽንም እንዳወራሁት ከሆነ ለቶፋ እንደሚያስጠነቅቅ ከዚህ በፊት እያደረገ ያለውን ነገር ከድርጊቱም እንድቆጠብ አስጠነቅቃለሁ የሚል አይነት ምላሽ ስለሰጠኝ ያንንም ነገር እያወራንበትም ስለነበር ነው። ካሁን በኋላ አብርሽና ሩታ ላይ የሚትሰሩ ልጆች አንድን ሰው መደገፍ መልካም ነው። አግባብ በሆነ መልኩ የነሱን መብት በማይጋፋ መልኩ ቢሆን መልካም ነው። እንደ ቶፋ አይነት ሆነን አካውንታችን እናሳድጋለን። እንደ ቶፋ አይነት ሆነን በሰው ኮንቴንት እድገት እንፈልጋለን፣ ገንዘብ እናገኛለን የምትሉ ሰዎች ካላችሁ ከወዲሁ ጥንቃቄ እንድታረጉ ፈልጋለሁ። ምክንያቱም ሩታን ስንደግፋት ለደረሰባት በደል ወይም የሆነ ማፍቷ ከተጋፋም ራሱ ከአብርሽ ቤተሰብ ጋር ሆነን ይሄ ነገር ለምን ይሆናል የሚል አይነት መፍትሄ የሚያመጣ አይነት ነገር ቢሆን ነው እንጂ ሁሉም እዛ ሆኖ በዚህም በዛም ሆይ ሆይ የምትሉ ከሆነ እነዚህ ልጆች እየባሰባቸው እየተባባሰ ነገሮች ይሄዳል እንጂ ምንም የሚስተካከል ነገር የለም። እንደዛ ነገር እንድታስቡበት ነው ዋና ሐሳባችን። ሌላ የሚያስጠነቅቃችሁ ነገር ቢኖር በተለይ ለቶፋ ነው መልእክቴ፣ ለቶፋ ነው። ቶፋ ኮንቴንት ክሬተር ነኝ ይላል ምላሽ ለዛኛው ልጅ ሲሰጥ ማለት ነው። ለምንድን ነው እንደዚህ የምታደርገው? ለምንድን ነው እንደዚህ ድርጊት ማድረግ ያስፈለገ ብሎ ልጁ ለጠየቀው ምላሽ ሲሰጥ ማለት ነው እኔ ኮንቴንት ክሬተር ነኝ ብሎ እንደዛ አይነት ምላሽ ሰጥቷልና እናንተስ ምን ትላላችሁ? ቀን በቀን የሱን ቪዲዮ የሚመጣላችሁ ሰዎች ትኖራላችሁ። ቢያንስ ከ50,000 ሰው በላይ ይከተለዋልና ይሄ ልጅ ቢያንስ በትንሹ በአንድ ቪዲዮ እስከ 32,000 ቪው እስከ 40,000 ቪው ያገኛል ይሄ ልጅ። እሺ ይሄን ሁሉ ቪው የሚያገኘው ይሄ ሁሉ ቀን በቀን የሚፖስተው ለምሳሌ ማታ 6 ሰዓት ከምሽቱ 6 ሰዓት ነው ቪዲዮን አፕሎድ ያደረገው ማለት ነው። ያንን ቪዲዮ አፕሎድ ያደረገው የራሱን ኮንቴንት ነው ወይስ ይሄ ልጅ በእነዚህ ልጆች ነው እንደተባለው በእነዚህ ልጆች እያደገ ከሆነ እንደዚያ ድርጊት ማድረጉ ለምን አስፈለገ? ማለት ለነሱ እኮ ማሰብ መቻል አለበት። የሱ ልጅ ነገ አድጎ አባቴ እንደዚህ ተደርጎበታል የሚል አይነት ኩዌሽን እንዳይፈጥርበት በተቻለን መጠን የራሳችን ሐሳብ ብናመጣ፣ ካልሆነ ደግሞ በሰውም ስንመጣ ያን ሰው በማይነካ መልኩ ሰማኝ አዳምጠኝ። ይኸውልህ በዚህ ጉዳይ ውስጥ የገዛ ወንድሙ የእናቱ ልጅ እንኳን ተሳትፏል። ስለዚህ አንተ ላታርግበት ምንም የምትችልበት ነገር የለም። ሰማኝ እኔ ጆሮን ከፍታ አዳምጠኝ። አሁን ገና ለገና የሆነ ፎቶ ጠፋ ምናምን ብለህ ክፉ ደግ ባንባባል ጥሩ ነው። እንባባልም እኮ እያልኩ ነው። እኔ ስለአንተ አይደለም የሚያወራኝ ያለው ጆገን ከሃዲ ነው። አንተ ቀና ለገና ከእህቱ ስለተጎዳ ብቻ አሁን ብለህ ነው እኔ ሲወጣ አይቼዋለሁ። እሺ ችግር የለውም እኮ አይደል? እኛ በምን ጠይቀው መንገድ እንጠይቀው። አትሊስት አንተ ሳታምረው ዝም በል። እኔ ጋር ሌላ አውራው አሁን ምን አለ መሰለህ ተናደሃል። የምትወረውን እንኳን እያወቅህ አይደለም። ኧረ በለ ማውራት ካለብኝ ሌላ አውራው ለፎ አንድ በጣም ሶፊ ለፍተንበታል። እንዴት እንደመጣ ነው ያንን ሰው ተሳድበን አንቋሽን አይደለም ቪው ማግኘት ወይም ሰብስክራይብ የምናገኘው
ነገሮችን ከማድረግ በፊት ቆም ብለን ብናስብ የተኛው ነው የሚያዋጣው የተኛ ነው የማያዋጣው የሚል አይነትን ከግምት ብናስገባ መልካም ነው። ከዚህ አያይዤ እኔም በእናንተ ወይም በዚህ ልጅ ዙሪያ በዚህ ልጅ ኮንቴንት አልቀጥልም ስለ ማለት እውነታው ስለታየኝ ቀን በቀን እንደዛ ብዬ ተከታትዬ ያለው ነገር የሚያቀርብላችሁ መፍታቸው እየተገፋ ስለሆነ ነው። እነዚህ ልጆች ባልና ሚስት ናቸው። ከዛ በፊት አብሮ እየኖሩ ነበሩና ዛሬ ላይ ደግሞ እንግደኛ ልጅ መጣ እነዚህን ትዳራቸውን በጥብጣለች። ከዛ በተጨማሪ ደግሞ እነዚህ እነ ቶፊቅ የሚባሉትም ብዙ እነ ቡዜ ራሳቸውን ችሎ አልቆም ቡዜ ዴቭ እንዲሁም ሌላ ልጆች አላችሁ፣ ብዙ ልጆች አላችሁ በእነሱ ዙሪያ የሚሰሩ እንደዚሁም በእነሱ ቪዲዮ ሪያክሽን የሚሰሩ ልጆች አላችሁ። የራሳችሁን ሀሳብ ይዛችሁ ማምጣት እኮ ትችሉ ነበር። ለምሳሌ ቡዜ የአብርሽ ታላቅ ነች፣ የራሷን ሀሳብ ይዛ ማምጣት ትችላለች። እንዲሁም ዴቭም እንደዛው ሌላ ልጆችም እንደዛ እንትን ማለት ትችሉ ነበር። ግን እንዴት ነው ተለጥፋችሁ አብርሽ ላይ ተለጥፋችሁ እስከመች ነው የሚቀጥሉት? አብርሽ ቢያቆሙ ሲል ነገር ይህን ስራ ቢያቆሙ እናንተስ ምን ይውጣችኋል የሚል አይነት ኩዌሽን ስላለኝ ነው። ምንድነው የምትሉ የሚሰማችሁን ነገር ካለ እናንተም እስኪ በኮሜንት አሳውቁን። ከዛ በማስቀጠል ደግሞ ምንድነው በእነዚህ ልጆች ዙሪያ ስንሰራ እንትን በሆነ መልኩ ፊታዊ በሆነ መልኩ ቢንሰራ መልካም ነው። ያው ሚዛናዊ በሆነ መልኩ ቢሰራበት እላለሁኝ። ይህን ነገር ብታስቡ መልካም ነው። ግን ትንሽ አንድ ነገር ሰሞን ገጠር ሄጄ ከዚህ በፊት ልጁ ስማቸውን በሚያጠፋበት አካባቢ ሄጄ የሰራሁትን ቪዲዮ ምንም ቪው አላገኝም። ያንን አካውንቴ ተመቶብኝ ይሁን ወይ ቶፋ ራሱ ሪፖርት እያስደረገብኝ ይሁን እኔ እንጃ ግራ ገብቶኛል። አካውንቴ ይመስለኛል ሻዶ ውስጥ ሳይገባ አይቀርም። በተቻላችሁ መጠን ኮፒ ሊንክ አድርጉና ሪፖስት የሚባል አይነት እንትን ምንድነው ይሄ ሪፖስት ወይም ኮፒ ሊንክ አድርጋችሁ ሪፖስት ያመጣላችኋል። እሱን ብትጠቀሙና አካውንቴን ብታንቀሳቅሱልኝ እላለሁኝ። ወዳችኋለሁ፣ አከብራችኋለሁ። መልካም ጊዜ ይሁንላችሁ። በሌላ ቪዲዮ እስከምንገናኝ ቸር ሰንብቱ።